ባይ ዘ ዌይ ዳይሬክተሩ ሊያሳየን የሚፈልገው ሁላችንም የምንላበሰው ገጸ ባህሪ እንዳለ ነው። የእሱ ፊልሞች ብቻ እንዳይመስሉሽ የሰው ልጆች መስታወት ናቸው። መስታወት? ያ ካራክተር አንቺ ነሽ፣ ይሄ ካራክተር እኔ ነኝ ይሉሻል። መስታወት ደግሞ ከማንም እና ከምንም በላይ እውነታን ያሳያል። ለዛ አይደል ጠዋት ከመውጣትሽ በፊት መስታወት ይመስላል። ሶስት ልክ ነው። የእርሳን እንደዚህ የእርሳን እንደዛ መስታወት ደግሞ ነበር ያውልኝ ነው አስካር ፓራዲ ነው እሱ። ግን አሁን ኪዮሳሚ በዋነኝነት የተጫወተው ቤታ ሲኒማና ሪፍሌክቲቭ ሲኒማ ላይ አሁን ሳቅ ያለው ካሜራ እየቀረጸ እንዳለ ማለት ነው። አየሽ፣ ክስተቱን ብቻ ሳይሆን የክስተቱን ትርጓሜ ጠቅላይ ቦክስሻል ማለት ነው። ማን እዚህ ቤት ግን ተከታይን ፊልም እየጠጣ ልሰክር ነው መሰለኝ። እና እኔ እንዳንቺ ጴጥሮ የህንድ ፊልም እንዳይ ነው የምትፈልጊው? መኪና ሲገለበጥ ከዛ አክተሩ ውስጥ ሆኖ ሻይ ሲጠጣ እኔ የማያቸው ፊልሞች በጥበብ የተሰሩ ፍቅር የሞላቸው በል በአንድ ፊልምማ እንዳመጣብኝ እና ሰው ሁላ እንዳንተ በድሮ ጊዜ የቀረ ብላክ ኤንድ ዋይት ፊልም እንዳይ ነው የምፈልገው። ደግሞ የህንድ ፊልም ጥሩ የለውም ያለው እሱ እውነትሽን ነው። አሁን የሳብጂያትሪን ፊልሞች እየሰሩ የህንድ ፊልሞችን ጠቅለው ሊሳደብ አይችልም። ግን ደግሞ ጀነራሊ ስናወራ የኢራን ፊልሞች ከህንድ ፊልሞች በጣም የተሻሉ ናቸው። ትክክለኛ የሆነ የኒዮሪሊዝም በዛላቸው። ይህ ሰውዬ ከጀመሪያ አይጨርስም። እኔ ሰውዬ እኮ ነው አንዴ ጣሊያን ሲኒማ፣ ፍሬንች ሲኒማ ምናምን እያለ ስራ የሚያስፈታሽ ባለፈው የሰጠሁሽ መጽሐፍ አለ። ግን የምሬ ነው ቤት ለእኔ ሲኒማ ማለት የሰው ልጆች ህይወት የሚያሳይ ነጸብራቅ ማለት ነው። የህይወት ነጸብራቅ እና እኔ አሁን ቁጭዬ ረዥም ሰዓት ሰው መስኮት ላይ ሲታክዝ፣ ሙቀጫ ሲወቅት፣ ልብስ ሲያጥብልኝ ሁሉም እኮ ፊልሞች እንደዛ ናቸው ማለት አይደለም። አሁን ክሎዝ አፕ ብትወስጂ እዛ ላይ ያለው ዋና ካራክተር ምን ያህል በቃ የሚወደውን ሰው ለመምሰል እንደሚሞክር ነው የምታየው። እና በቃ መጀመሪያ አስመሳይነቱ ያናድሻል። ከዛ ግን ታዝኝለታለሽ። በቃ ምን ያህል የሰው ልጅ ሰው የመሆን ፍላጎቱን ነው የሚያሳየው። ከዛ ኪዮሳሚ ደግሞ ቀስ እያለ ነው የሚያሳየው። ለምን ይመስልሻል የቸኮሌት ቻፕስ አለቀም ይቻላል። ቀኝ ሞታዋለሁ ግን እንቅልፍ እንዳስደኝ። አሁንም እኮ ከእንቅልፍ የተነሳሽ ነው የምትለኝ። ይህንን ነው የምልሽ። ሁሉም ሰው መስታወት ማየት ግን ይዋይ ቁጭሽ። እሺ አለች። ቻው